ሶኬ ምንም ችግር የለም አሜሪካ እንዴት ናት አሜሪካ እንዴት ናት ዋው አሜሪካ በጣም ቆንጆ ናት መንገዱ በጣም ደስ ይላል ፎቆቹ ቢልዲንግ በጣም በቃ a lot of buildings በጣም ደሳስ የሚሉ እንትላሉ ቴክኖሎጂው ራሱ አሜሪካ በጣም ደስ ይላል በቃ እኔ ምንም no language አሜሪካ ለመግለጽ በጣም በቃ I have no language to explain ኢትዮጵያ ትናፍቃለች እንዴ definitely ኢትዮጵያ እንዲያተናፈቀች ምንድነው ማተናፍቀው ምንድነው የሚናፍቀው ሌላ ኦኬ you know ኢትዮጵያ በቃ በጣም ነው የምትናፍቀው ያለችው በጣም ነው የምትናፍቀው አሁን ተራሮቿ ወንዞቿ እነዚህ አሁን በጎች you know ፍየሎች በቃ ዶሮዎች በጣም ነው እኮ የሚናፍቁት I'm sorry to say this ፋንዲያ ይናፍቃል you know ፋንዲያ ይናፍቃል ቆጮ ይናፍቃል እናንተም እንደው የምትሉት ጨጨብሳ ነው የምትሉት you know I think ጨጨብሳ ይናፍቃል ምንድነው የምትሉት ይሄ ጎመን ይናፍቃል ቆስጣ ይናፍቃል የማይናፍቅ ነገር የለም በጣም ይናፍቃል okay you know okay እዛ በምን ስራ ነው የምትተዳደረው well አሜሪካ ለጊዜው ስራ የለኝም አሜሪካ okay ኢትዮጵያ ከመጣ ምን ያህል ጊዜ ሆነ ኢትዮጵያ ከመጣው you know almost last August ነው የመጣሁት almost አንድ ወር ሆኖኛል ኢትዮጵያ ከመጣ አሜሪካ ምን ያህል አመት ኖርክ 2 ወር ከ15 ቀን አንድ መኪና ብቻ ዛሬ አንድ መኪና ብቻ መጣጥቁም ዛሬ ምንም ነገር ካላመጣው አለቃዬ ራሱ ላይ ነው የሚቆምብኝ አይ አንተም እንግዲህ የመኪና ቦታ ነው ያስከው አዎ አይደል አዎ ይጻፋላ እሺ ይጻፋል እሺ ታርጋ ተሽከርካሪ ምህረት ሞተር የለኝም ብለህ ነው ፈረሱ የሚበላው ፍሩሽ ካራሱ ነዳጅ ዛሬ ምን አይነት ቀን ነው በእናታችሁ ምን አይነት ቀን ነው አንድ መኪና ብቻ ያደለው እኮ 150 እና 200 መኪና ፓርኪንግ ይሰራል የኔ አንድ መኪና ብቻ ይቆም አንድ ብቻ ከሆነ እኮ አለቃዬ መጥቶ ይቆምብኛል ላይ ይቆምብኛል ነው ሰው ተራራ ላይ ማስቀመጥ ጀመረ መኪናው ተራራ ላይ ማድረግ ጀመረ ወይስ መኪናውን ሸጠው ንኩ ግራ ገባኝ ኧረ ገበያ እንደው ምን አይል እኛ እኮ ካንተን ጋር አሁን ይሄን ሁሉ ምንድነው ማረገው እኔ ወይ ራሴ ልግዛው እንዴ ራሴ ልግዛው ማለፍ ብቻ ዝም ብሎ ማለፍ መርመስመስ